መኪና እንዳታስመጡ ይህንን ቪዲዮ ሳትመለከቱ። ከስተምስ ላይ ከሌሎች እቃዎች በተጨማሪ መኪና በምናመጣበት ሰዓት ላይ የምንጠየቀው አንድ ዶክመንት አለ። ይህንን ዶክመንት ማቅረብ የማንችል ከሆነ ገንዘብን እንከስራለን፣ እንንገላታለን። ይህ ተጨማሪ ዶክመንት ከሰፕላየር የምንቀበለው ሲኦሲ ነው። የመኪናውን የጥራት ደረጃና ማሟላት ያለበትን ነገር አሟልቷል ወይ የሚለውን ነገር የሚያሳይ ማለት ነው። ስለዚህ ስናስመጣ ማድረግ ያለብን ምንድነው? ኤልሲ ላይ ይህንን ዶክመንት እንደምንፈልግ ማስቀመጥ ይኖርብናል። እዛ ላይ ከተቀመጠ ሰፕላየሩ ግዴታ መላክ ስላለበት ማለት ነው። አያችሁ፣ እኛ አስመጪዎች እንደዚህ አይነት ስህተቶችን ለመከላከል የምንከተለው ኤስአይኤስ ሲስተምን ነው። ሰክሰስፉል ኢምፖርተር ሲስተም ማለት ነው። አንድ ጀማሪ ይህንን ሲስተም እስከተከተለ ድረስ በ90 ቀናት ውስጥ በተሳካ ሁኔታ ኢምፖርት ማድረግ ይችላል። ነገር ግን በሚያሳዝን ሁኔታ ኢምፖርት ከባድ ነገር ተብሎ ነው የሚታሰበው። ይህንን ያደረጉት ደግሞ ፉክክርን ለመቀነስ የሚፈልጉ አስመጪዎች ናቸው። እኔ ለመጀመሪያ ጊዜ ኢምፖርት ለማድረግ ስወስን ዙሪያ ላይ የነበሩ ሰዎች ኤስአይኤስ ሲስተምን ሊያጋሩኝ ፈቃደኛ አልነበሩ። በዚሁም ምክንያት ብዙ ውጣ ውረድ አይቻለሁ፣ የገንዘብም ኪሳራ ደርሶብኛል። እኔ ያለፍኩትን መንገድ እንድታልፉ ስለማልፈልግ ነው ነገ ማክሰኞ ማታ 2 ሰዓት ላይ ኤስአይኤስ ሲስተምን የሚያስተምር የኢምፖርት ኮርስ ምዝገባ የምንጀምረው። ዶላር የምናገኝበት መንገድ፣ የምናስመጣበት መንገድ፣ የከስተምስን ፕሮሰስ ጨምሮ ማለት ነው። ይህንን ኤስአይኤስ ሲስተም ተከትላችሁ በ90 ቀናት ውስጥ ካላስመጣችሁ እኔ በግሌ እያገዝኳችሁ በስኬታማ መንገድ እንድታስመጡ እረዳችኋለሁ። ይህ ኮርስ የሚሰጠው ኦንላይን ነው። ስለዚህ ባላችሁበት ቦታ በስልካችሁ መማር ትችላላችሁ። ሁሌም እናንተ ጋር ስለሚሆን ደግሞ ደጋግማችሁ መማርም ትችላላችሁ። በተጨማሪም ደግሞ እንደ ቦነስ ባላችሁበት ዘርፍ የቻይና ሰፕላየር ኮንታክት እናገናኛችኋለን ማለት ነው። ስለዚህ አሁኑኑ ቦታችሁን ለማስያዝ ኮሜንት ላይ ኮርስ ብላችሁ ጻፉ።